ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ ማለት ነው። ዛሬ ደግሞ የመጣሁት እንግዲህ የጎረድ ጎረድ ክችን ያለ በጣም የሚጣፍጥ የምግብ አሰራር ነው ማለት ነው። በዋነኛነት እንግዲህ የጎረድ ጎረድ ወጥን ለመስራት በዋነኛነት የሚያስፈልገን ስጋ ነው። በመቀጠል ሽንኩርት፣ ማጣፈጫ ቅመሞች እንግዲህ ቤት ያፈራውን ይመቸናል የምንለውን ቅመማ ቅመሞች አማክለን እንጨምራለን ማለት ነው። እንደምታዩት እኔ ሽንኩርቴን እንግዲህ ከካሜራ በስተጀርባ በእንደዚህ መልኩ ልጬ እንግዲህ ከትፌዋለሁ ማለት ነው። አበስላለሁ። ያው ትንሽ ዘይት አድርጌ እንደምትመለከቱት እንግዲህ እየበሰለ እየተማሰለም ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ከመጣፈጡ አልፎ ማር ማር የሚል ምግብን የሰራሁት የምሬን ነው የምነግራችሁ። እናም እንግዲህ ያው ማየት ማመን ነው። ደግሞ ማሰራሪን ታዩታላችሁ ማለት ነው። እንግዲህ አይከፋም። በእርግጥ ያው ሁላችንም የራሳችንን የሆነ ሙያ አለን። ግን ደግሞ ሙያችንን ሼር ብንደራረግ እጅጉን በጣም ያስደስታል። ሽንኩርቱ እንደዚህ ለብቻው በሰል ካለኝ በኋላ ያዘጋጀሁትን ስጋ ጨመርኩኝ ማለት ነው። በዚህ መልኩ እንግዲህ ሚክስ እየተደረገ ይገኛል። መብሰል ጀምሯል። በደንብ አድርጌ ቶሎ ድስቱን ያለው ማለት ነው። ያው ቼክ ማድረግ ግድ ነው ከስር እንዳይዝብን። ምርጥ ባለሙያ ነኝ። በዚህ አጋጣሚ ምርጥ ባለሙያ ትላለች። መብሰል ጀምሯል። እንግዲህ እንደምትመለከቱት ጎረድ ጎረድ ወጥ በጣም ደስ ይላል። ከእንጀራ ጋርም ሆነ ስንሰራውም ደስ ይላል። ከእንጀራ ጋር ደግሞ በጣም ነው የሚስማማው። እናም እንግዲህ እንደዚህ ሲያምራችሁ ውድ ቤተሰብ እንደዚህ የሰራችሁ ራሳችሁን እንጆ ያሉት ማለት ነው። ብዙ ጊዜ እኔ ሲደብርኝ የራሴን የተቀመጣ ነው ራሴን ማዝናን ነው ማለት ነው። የነ ማዳምን ስራ ተወት አድርጌ ማለት ነው። እናም እንግዲህ በዚህ መልኩ እየበሰለ እየተንተከተከ ይገኛል ማለት ነው። በጣም አሪፍና ጣፋጭ ምግብ ነው። ቲማቲም አዘጋጅቻለሁ። ውሃ ላለመጨመር ቲማቲም አድርጌያለሁኝ። ውሃ አላደርግበትም ማለት ነው። በቲማቲሙ ስለሚበስል ቲማቲሙ መረቅ ስለሚያወጣልኝ ውሃ አልጠቀምም። በዚህ መልኩ እንግዲህ እየበሰለ ይገኛል ማለት ነው። እንዴት እንደሚያምር አያችሁት? በጣም ነው ደስ የሚለው። ያ ቶሎ እያየውኝ አማስላለውኝ። ዝንጅብል ፓውደሩ አለኝ፣ ዝንጅብል ዱቄቱን። በመቀጠል ደግሞ ነጭ ሽንኩርት አዘጋጅቻለሁ። አንድ ላይ ጭምር አድርጎ በደንብ አድርጎ እሽት አድርጎ ማብሰል፣ ጥብስ ማድረግ እንዴት እንደሚያምር አንድ ላይ ሙጅር አረኩት። በርበሬውንም አምጥቼ ትንሽ ነው በርበሬ የማደርገው ለከለሩ እንጂ ብዙም አልፈለግኩኝም ማለት ነው። በርበሬ ቃሪያ ነው ማድረግ የምፈልገው፣ ግን ለከለሩ ያው ትንሽዬ በርበሬ ተጠቀምኩኝ። በዚህ መልኩ ሚክስ ተደርጎ አንድ ላይ እንግዲህ እያማሰልኩትና እያበሰልኩት እገኛለሁ ማለት ነው። ጥሩ ጥብስና ቁሌት ሆኖልኝ እንደምታዩት በጣም ደስ ይላል። ሙያዬን እንግዲህ ስላላችሁ በኮሜንት አሳውቁኝ። የቀረና የጎደለ ነገር ካለ በቀጣይ እንደዚህ ታስተካክሉ የምትሉ ሀሳባችሁ ካላችሁ እቀበላለሁ በደስታ። ጨውም አደረኩበት። በዚህ መልኩ ምር ብሎበት እንግዲህ ይውላችሁ ጎረድ
የሰራሁት ወጥ ይሄን ይመስላል። ርዝመሪ አደርግበታለሁ። ርዝመሪ ያው በማንኛውም በተለይ በስጋ ነክ ነገሮች ላይ እጅጉን በጣም ጣዕሙ የሌለ ነውና ትንሽዬ ርዝመሪ አደረኩበት። ፍሬሹ የለኝም፣ ደረቁ ነው። በዚህ መልኩ እንግዲህ ጥብስ ተደርጓል። በስተ መጨረሻም እንግዲህ ምግቤን የሚያጣፍጥልኝ ቃሪያ ነው። ቃሪያ በጣም ወዳለው ቃሪያ አድርጌ እንግዲህ ምድጃዬን አጠፋለሁ ማለት ነው። ሚክስ አደረኩት። በጣም ይጣፍጣል። አሪፍ ጎረድ ነው የሰራሁት። በዚህ መልኩ እንግዲህ ተሰርቶ ተጠናቋል ማለት ነው። ሽታው ጣዕሙን አትጠይቁኝ፣ በእውነት እንዴት እንደሚጥም እንግዲህ ማዕድ ላይ እንገናኝ። ይሄን ይመስላል ማለት ነው። እንጀራ ምን ራሴ ነኝ የጋገርኩት። የእንጀራውን ደግሞ እንዴት አድርጌ እንደመጋገር ከነጭ ከፍርኖ ዱቄት በሌላ ቪዲዮ ላጋራችሁና ላሳያችሁ እችላለሁ። ምግቤ ግን በዚህ መልኩ እንግዲህ ተሰርቶ አልቆ ያው ማዕድ ላይ ደርሰናል ማለት ነው። እንዴት እንደሚጣፍጥ አትጠይቁኝ በእውነት። ውድና የተከበራችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።